ይሄ ፊልም የብዙዎችን አመለካከት ቀይሯል። ያዩት ሁሉ ከፊልሙ በኋላ የሚሰጡት አስተያየት በጣም የሚገርም ነው። ፊልሙ ሲጀምር ኤርፖርት ላይ የዩኤስ ባህር ኃይል የሆነው ማይክ ለልዩ ተልዕኮ ወደ ሰሜን አፍሪካ ከመብረሩ በፊት የሴት ጓደኛውን ጄኒን ተሰናበተ። ከ3 ወራት በኋላም ማይክ እና ስፖተሩ ቶሚ አሁን የግድያ ግባቸውን ለመፈጸም ቋጥኝ ላይ የሆነው የአፍሪካ በረሃ ውስጥ እናያለን። በመጨረሻም ከሁለት ተቃራኒ አቅጣጫ የሚመጡ ሁለት የሰዎች ቡድኖችን ያያሉ። አንደኞቹ በእግር የሚመጡ ሲሆን ሌላኞቹ ደግሞ በታጠቁ ተሽከርካሪዎች የተሞሉ ናቸው። ቡድኖቹ መሃል ላይም ይገናኛሉ እና ቶሚ እንዲሁም በራዲዮ ያለው አዛዥ ማይክን እንዲተኩስ ያሳስቡታል። ነገር ግን እሱ ያመነታል። ሁኔታው አሸባሪ ንግድ ሲያከናውን ሳይሆን ቤተሰቦች በደስታ የተገናኙበት ይመስላል። ከዚያም ማይክ ይህ ሰርግ መሆኑንና ኢላማውም አሁን ከሙሽራውና ከሙሽሪት ጀርባ የቆመው የሙሽራው አባት መሆኑን ይገነዘባል። ስለ ሁኔታው ለአዛዡም ይነግረዋል እና ግባቸው ላይ መድረስ ሙሽራውን እንዲገድል ትዕዛዝ ይቀበላል። ሆኖም ማይክ ንጹህ ዜጋን በጭካኔ ለመግደል ፈቃደኛ አይሆንም እና አዛዡን ኢላማውን አጣሁት ብሎ ይዋሸዋል። በዚያን ጊዜም ስናይፐሩ መነጽር የወጣ ብርሃን ቦታቸውን በስርዓቱ ላይ ላሉት ጠባቂዎች ይታይና እነሱም ወዲያውኑ ተኩስ ይከፍታሉ። ማይክ ጥቂት ጥይቶችን ከመለሰ በኋላ ከቶሚ ጋር እየሮጠ ይሸሻል። ጠባቂዎቹም አለቃቸውን ከአካባቢው ለማስወጣት ይጣደፋሉ። አንዳንድ ጠባቂዎች በተሽከርካሪዎቻቸው ማይክና ቶሚን ለማሳደር ሲመጡ ሁለቱ ጥንድ ሆነው ኮረብታውን በመዝለልና በመንከባለል ለመውረድ ይገደዳሉ። ከድንጋይ ጀርባም ተደብቀው ቶሚ ለመዳን አዛዡ ጋር ቢደውልም የእሱ ጂፒኤስ ተበላሽቶ ስለነበር ትክክለኛ ቦታቸውን ሊጠቁም አልቻለም። ጠላት እየቀረበ ስለሆነ ማይክ በተለያየ አቅጣጫ እንዲሄዱ ለማድረግ ወደ ኮረብታው ይተኩሳል። በድንገት ግን ትልቅ አሸዋማ አውሎ ንፋስ እየመጣ መሆኑን አይተው ጠላቶቻቸው አካባቢውን ለቀው ይሄዳሉ። ማይክ እና ቶሚም እንደ ሽፋን ለመጠቀም ወስነው በአውሎ ንፋሱ ውስጥ ያልፋሉ። ቶሚም ሌላ ጥሪ ይደውላል። አዛዡም በ5 ሰዓት የእግር ጉዞ ወደ ምዕራብ ወደሚገኝ መንደር እንዲደርሱና ከዚያም እንዲነሱ ይነግራቸዋል። በቀጣይም ሁለቱ ወታደሮች ከአውሎ ንፋሱ ወጥተው በማይቋቋሙት የፀሐይ ሙቀት ስር መጓዝ ይጀምራሉ። ቶሚ ያለማቋረጥ ስለ ልጁና ሚስቱ ያወራል። ማይክ ግን ብዙም አይናገርም። ተበሳጭቶ የነበረው ቶሚ ማይክ ውስጥ የሆነ ነገር እየበላው እንደሆነ ተረድቶ ስለ ጄኒ እና ስለ ጋብቻቸው ሁኔታ ይጠይቀዋል። ማይክ እሷን ማግባት እንደሚፈልግ ነገር ግን አሁን እንደማይችል ነገሩ የተወሳሰበ እንደሆነ ያስረዳዋል። ከጥቂት ቆይታ በኋላም ዋናው ቡድን ውስብስብ ነገሮች ያጋጥሙታል እና አዲስ የመሰብሰቢያ ቦታ እንደተመረጠ የሚገልጽ መልእክት በራዲዮ ይደርሳቸዋል። ይህ ማለትም ሁለቱ በረሃውን አቋርጠው መሄድ አለባቸው። በአሸዋው ክምር የተነሳ ሬዲዮ ሁልጊዜ ስለማይሰራ በጣም መጠንቀቅ አለባቸው። ከብዙ የእግር ጉዞ በኋላ ማይክ እና ቶሚ አውሎ ንፋሱ እንደገና ሲመጣ ያዩና እንዲያልፍ ለመጠበቅ ይቆማሉ። በአውሎ ንፋሱ ውስጥ ገመድ ይዞ የሚሄድ አንድ ሰውና ልጅ ያያሉ፣ ግን እነሱ አያዋቸውም ነበር። ስለዚህ ሁለቱም አልተኮሱባቸውም። ነፋሱ ሲነፍስም የማስጠንቀቂያ መልእክት ከእንጨቱ ላይ ይወድቃል። አውሎ ንፋሱ ከጠፋ በኋላ ቶሚና ማይክ በሚያቃጠለው ፀሐይ ስር መሄዳቸውን ይቀጥላሉ። በድንገት የማስጠንቀቂያ ምልክቱ ማይክ እግር ፊት ላይ ያርፋል። ማንበብ ባይችልም የራስ ቅሉ ምልክት አደጋ እንደሚያመለክትና ዩኤስ በዚህ አካባቢ ብዙ የመሬት ፈንጂዎች እንደሚያስቀምጥ ያስታውሳል። ሆኖም ቶሚ ማይክ ነገሩን በአስከፊው የተመለከተው እንደሆነ ያስባል እና ምልክቱ የሀገር ውስጥ ሰዎች ጠላቶችም ከመንደሮቻቸው ለማራቅ የሚጠቀሙበት ተንኮል እንደሆነም ያስረዳል። ቶሚ ወደ ኋላ መመለስ በጥም መሞት እንደሆነ ጠቁሞ ምልክቱ ለመንደሩ ቅርብ መሆኑን ያመለክታል በሚል እምነት ጉዞውን ይቀጥላል። ከጥቂት ሰዓታት የእግር ጉዞ በኋላ ማይክ አንድ ነገር ላይ ሲረግጥ ይቆማል። ነገር ግን ትንሽ አሻንጉሊት ወታደር ብቻ ነበረች። ኪሱ ውስጥም ያስቀምጣትና ቶሚ ውሃ እንዳለቀበት ያስተውልና የራሱን ውሃ ያካፍለዋል። ስሜቱን ለማነቃቃት ቶሚ ነገሮችን ከመጠን በላይ በማሰብ ለማይክ እየቀለደ ወደ ኋላ መራመድ ይጀምራል። በድንገት ክሊክ የሚል ድምጽ ይሰማል እና ማይክም ጓደኛውን ለማስጠንቀቅ ቢሞክርም ጊዜው ዘግይቶ ነበር። ቶሚም ሌላ እርምጃ ይወስዳል እና የመሬት ፈንጂም ይፈነዳል። እየጮኸ ማይክ ወደ ቶሚ አንድ እርምጃ ይወስዳል፣ ግን ሌላ ክሊክ ይሰማል። በመሬት ፈንጂ ላይም ቆሞ እንዳይንቀሳቀስ ደንዝዞ ይቀራል። ዳታው የፈጠረው አሸዋ ሲጠራም ማይክ ቶሚ እንደተረፈ ነገር ግን ሁለቱ እግሮቹን እንዳጣ ያያል። ቶሚም በህመም መጮህና መለመን ይጀምራል። ስለዚህ ማይክ እንዲረጋጋ ይጮህበትና ሁኔታውን ያስረዳዋል። ማይክ ይነግረውና ቶሚ ሬዲዮ ያለበትን ቦርሳ ላይ ለመድረስ ይሞክራል። ነገር ግን ህመሙ በጣም ይበረታበታል። ወደታች ሲመለከት እግሮቹ እንደሌሉ ሲያውቅ ይበልጡን ይደናገጣል። ማይክ ስለ ቤተሰቡ በማስታወስ ያረጋጋዋል እና በራሳቸው ልብስ ውስጥም ስላለው የመድኃኒት መርፌ ይነግረዋል። ቶሚ ወዲያውኑ አንዱን ለበኋላ ብታስቀምጥ ሲለው ሳይሰማው ሁለቱንም ይወስዳል። ከዚያም ቶሚ ለሁለተኛ ጊዜ ቦርሳውን ለመውሰድ ይሞክርና በዚህ ጊዜ ያገኘዋል። ነገር ግን ሬዲዮ አይሰራም። ተስፋ የቆረጠው ማይክ ፈንጂውን ያረጀና የተበላሸ ሊሆን ስለሚችል ከእሱ ላይ የመራቅን ሀሳብ ያስባል። ሆኖም አደጋው ከፍተኛና ቶሚ እንዲኖር ስለሚፈልግ ሽጉጡን አውጥቶ ፍቅሩን ለልጁ እንዲነግርለት ከጠየቀ በኋላ ራሱን ያጠፋል። ማይክም በተስፋ መቁረጥ ስሜት ውስጥ ይጮሃል። ነገር ግን
መናደዱ እንዲወድቅ ሊያደርገው እንደሚችል ተገንዝቦ ራሱን በፍጥነት ያቆማል። ከዚያም ሰውነቱ እጅግ በጥንቃቄ ዝግ ያደርጋል በአንድ ጉልበቱ ላይ እስኪሆን ድረስ እና አሸዋውን በቀስታ ለማንቀሳቀስ ቢላውን ይጠቀማል። ከእግሩ ስርም ክብ ብረት አገኘ። ይህም የመሬት ፈንጂ ላይ መሆኑን ያረጋግጣል። ማይክ ሳያውቅ አንድ ሰው ከሩቅ ሆኖ ይመለከተው ነበር፣ ነገር ግን ሳይረዳው ይሄዳል። ቀጥሎም ማይክ የጫማ ማሰሪያውን፣ የሽጉጡን ማሰሪያና መጥረቢያውን በመጠቀም መንጠቆ ይፈጥራል። ቦርሳው ላይም ለመድረስ እየደጋገመ ይሞክራል፣ ነገር ግን ሊደርስበት አልቻለም። ማይክ እንደገና በጥንቃቄ በመንቀሳቀስ ይቆማል እና መጥረቢያውን ሲወረውር ሊወድቅ ሲል ተመልሶ ራሱን ያስተካክላል። በስተመጨረሻም ቦርሳውን ወደ እሱ ጎትቶ ሬዲዮውን ሊይዝ ይችላል፣ ነገር ግን ባትሪው ሞቷል። ትርፍ ባትሪም ደግሞ በቶሚ ልብስ ውስጥ ነው ያለው። ቢያንስ ሬዲዮ በፀሐይ ሊሰራ ስለሚችል ትንሹ ሶላር መሬት ላይ አስቀምጦ እንዲሞላ ያደርጋል። ከዚያም በኋላ ማይክ ሁለቱን ዕቃዎች በመገምገም ራሱን ያረጋጋል። ከጥቂት ሰዓታት በኋላ ሬዲዮም ይሞላል እና ማይክ ከአዛዡ ጋር ተነጋግሮ ሁኔታውን በማስረዳት እንዲወጣ ጥያቄ ያቀርባል። ሆኖም አዛዡ በተበላሸው ተልዕኮ ደስተኛ አይደለም እና ማይክን ጂፒኤስ ስለሌለው እና አንድ እግሩም ሞት አጠገብ ስለሆነ ከፍተኛ ቅድሚያ አልሰጠውም። ሄሊኮፕተሮቹን በአሸዋማ አውሎ ንፋስ ምክንያት መብረር አይችሉም። ስለዚህ ማይክ የበረሃ ኃይሉ እስኪያነሳው ድረስ 52 ሰዓታት መጠበቅ ይኖርበታል። ማይክ ያን ያህል መትረፍ ይችል እንደሆነ እርግጠኛ ባይሆንም ሌላ ምርጫ የለውም እና በሰዓቱ ሰዓት መቁጠር ይጀምራል። አዛዡም ብዙ ፈንጂዎች ያረጁና የተበላሹ መሆናቸውን እና ይህ ችግር ለማሸነፍ የቦይ ጉድጓድ ቴክኒክ እንዳለ ያስታውሳል። ነገር ግን ማብራራቱን ሳይጨርስ ግንኙነቱ ይቋረጣል። ከጥቂት ሰዓታት በኋላ ማይክ የቀረው ብዙ እንዳልሆነ እያስተዋለ ከምግቡ ላይ ጥቂት ይበላል። በድንገት አውሎ ንፋሱ እንደገና መቅረብ ይጀምራል። ስለዚህ ማይክ ፊቱን በፍጥነት ይሸፍናል፣ ዕቃዎቹንም ይይዛል እና በንፋሱ ላይ በተቻለ መጠን ሳይንቀሳቀስ ለመቆየት ያጎነብሳል። ሰውነቱን በጣም ይንቀጠቀጣል። ነገር ግን ማይክ ጠንካራ ነውና ፈንጂውን ሳያንቀሳቀሰው ያልፋል። አውሎ ንፋሱም ካለፈ በኋላ ማይክ ዞር ብሎ ሲመለከት ነፋሱ የቶሚን አስክሬን ወደ እሱ አጠገብ እንዳገፋው ይገነዘባል። የጓደኛውን ፊት በኮፍያ ከሸፈነ በኋላ የልብሱን ኪስ ከፍቶ የቶሚን ቤተሰብ ፎቶግራፍ ያገኛል። ለትንሽ ጊዜም ዝም ብሎ ካየ በኋላ መልሶ ያስቀምጠዋል እና በመጨረሻም ባትሪውን ይወስዳል። በሚያሳዝን ሁኔታ ነፋሱ ቦርሳው አራቅ አድርጎ ስለወሰደው አሁን ሬዲዮ ማግኘት አይችልም። የሚያሳዝነው አስቂኝ ሁኔታ ማይክ ሳቁ ያመልጠዋል። ጊዜ እያለፈ ሲሄድ ማይክ የሚጠብቀውን ከመጠበቅ በቀር ምንም ማድረግ አይችልም። ከራሱን ከፀሐይ ለመከላከል ይሸፍናል እና የመጨረሻ ውሃንም ጠብታ ይጠጣል። ተስፋ እየቆረጠ ጥቂት ጥይቶችን ወደ ሰማይ ተኩሶ እርዳታ ይጮሃል። ነገር ግን ከንቱ ድካም ነው። ብቸኛ ምርጫውም ራሱን ማጥፋት እንደሆነ ያስባል። ነገር ግን በዚያን ጊዜ አንድ በርበር ሰው ሲያልፍም ያያል። በርበር ማለት በሰሜን አፍሪካ አካባቢ የሚኖሩ የአልጄሪያና የሞሮኮ ዝርያ ያላቸው ጎሳዎች ናቸው። ማይክ ሽጉጡን አነጣጥሮ እንዲቆም ቢጠይቀውም በርበሩ ሰው ግን አይሰማምና መንቀሳቀስ ይቀጥላል። እንግሊዝኛ ላይችል ይችላል ብሎ በማሰብ ማይክ የመሬት ፈንጂ አካባቢውን መኖሩን ለማመልከት የፍንዳታዎችን ድምፅን ያሰማል። ነገር ግን በርበሩ ያሾፍበታል። ከዚያም ሰውየው ወደ ማይክ በዚግዛግ መንገድ መሄዱን ይጀምራል። በድንገት ማይክን ለምን እንደተጣበቀ ይጠይቃል። ይህም እንግሊዝኛ የሚረዳ መሆኑን ያሳያል። ማይክ ውሃና ሬዲዮ እየለመነ ሁኔታውን ያስረዳዋል። ነገር ግን በርበሩ ባለመንቀሳቀሱ ያፌዝበታል። የውሃ ጠርሙስም ይወስዳል፣ ግን በሬዲዮ አይረዳውም። የዚግዛግ እንቅስቃሴውን ፈንጂዎቹን እንዲያስወግድ ይረዳው እንደሆነ የሚጠይቀውን ማይክ ጩኸት ችላ ብሎ ይሄዳል። ከጥቂት ሰዓታት በኋላ ማይክ ለመጠጣት ራሱን አስገድዶ በከረጢት ውስጥ ይሸናል። ለመጠጣት ሲሞክርም አንድ ትንሽ ልጅ በዚግዛግ መንገድ ወደ እርሱ እየሮጠች ትመጣለች። የሞላችውን የውሃ ጠርሙስም ሰጠችው እና ማይክ ሲጠጣ የበርበሩ ሰው ልጅ እንደሆነች ይገምታል። ከዚያም ልጅቷ አሻንጉሊቷ ቦርሳዋ ላይ አሻንጉሊት ወታደር አውጥታ ታሳየዋለች። ማይክም ያገኘውን በማሳየት ምላሽ ይሰጣታል። ስለዚህም ሁለቱንም ተጠቅማ እሱንና ቶሚን ትወክላለች። ቃላትንም ሳይጠቀሙ እንደምትሄድ ለማመልከት አሻንጉሊቱን ትገፋዋለች። ማይክም መንቀሳቀስ እንደማይችል ይነግራትና ሳያስበው ሬዲዮን እየጮኸ ይለምናል። በዚህም ልጅቷ ትሄዳለች። ከሰዓት በኋላ ላይ ፀሐይ ስትጠልቅም ማይክም በስልኩ ዘፈኖቹን ይከፍታል እና እሳትም ይለኩሳል። ከሩቅ የዱር እንስሳት ድምፅ ይሰማል። ስለዚህ ትኩረቱን ለማስቀየር በስልኩ ላይ የጄኒን ፎቶዎች ይመለከታል እና ለጉዞው ጥሩ ዕድል እንዲሆን የሰራችለትን ቪዲዮ ይመለከታል። በመጨረሻም እሳቱ ይጠፋል እና ማይክ ሰዓቱን እየተመለከተ ይተኛል። አባቱ በፊቱ ይመጣና ይመታዋል። ይህም በልጅነቱ የደረሰበትን አሰቃቂ ድርጊት ያስታውሳል። ይህም ከመውደቁ በፊት እንዲነቃ ያደርገዋል። ከዚያም ማይክ እሳቱን እንደገና ለመለኮስ ሲሞክር በዚያን ጊዜ የዱር ውሾች እየቀረቡ መሆኑን ይሰማል። በጨለማ ውስጥም ይተኩሳል፣ ግን አንዳቸውንም አይመታቸውም። የእጅ ባትሪውን ለመጠቀም ሲል አንደኛው የዱር ውሻ የቶሚን ቦርሳ እየወሰደ እንደሆነ፣ ሌላኛው ደግሞ ወደሱ እየመጣ መሆኑን ይገነዘባል። ሽጉጡንም ከቀየረ በኋላ እንደገና ይተኩሳል። ውሻውንም ይመታዋል። አንዱ ወደ ኋላ ሲመለስ የመሬት ፈንጂውን ይረግጣል እና የተፈጠረው ፍንዳታም የውሾቹን መንጋ ያስፈራቸዋል። በማግስቱም በርበሩ ማይክን እንደገና ይጎበኘውና
እስካሁን በመትረፉ እድለኛ ሰው እንደሆነ ይናገረዋል። በርበሩ ሰውዬ ቦምቦቹ የት እንደሚቀበሩ ስለማያውቅ በቀላሉ ዚግዛግ እንደሚራመድ ያስረዳል። ማይክም በነፍሱ ውስጥ ወደፊት መሄድ ስለማይችል በአካል ለመንቀሳቀስ እንደሚፈራ ያስባል እና ማይክም ወታደር የሆነው ለምን እንደሆነ ይጠይቀዋል። ማይክም የምንቆይበት ምክንያት ስለነበረኝ ነው ብሎ ይመልስለታል። በዚህ ጊዜ በርበሩ ሬዲዮን ያመጣላትና ማይክም በፍጥነት ባትሪውን ይቀይራል፣ ግን አሁንም አይሰራም። ከዚያም በርበሩ የማይክን ፊት ይዞ ነፃ ሰው ሁን ይለዋል። ይህም ማይክ በርበሩን ቶሚ ሆኖ እንዲያየው ያደርገዋል፣ እንዲኖር ይነግረዋል። ነገር ግን ብልጭ ሲል በርበሩ ራቅ ብሎ ሄዷል። ከጥቂት ሰዓታት በኋላ ማይክ እግሩ ስለደነዘዘው ስላበጠበትም ጫማውን መቁረጥ ይጀምራል። አጠገቡ የመጣችውን ጊንጥ በመግደል ቢላውን ይጠቀማል። በመጨረሻ ሙቀቱ በጣም ይበዛበትና ልብሱን ያወልቃል። ሁኔታው ከአእምሮ በላይ ተጽዕኖ እያሳደረ መሆኑ ግልጽ ነው። ቅዠቶችንም ማየት ይጀምራል እና በእውነት እንዳሉ አድርጎ በጩኸት በመምታትና በቁጣ ይጮህባቸዋል። ይህም በሚሆንበት ጊዜ ሁሉም ክሊክ የሚል ድምፅ ይሰማል። እንዲያውም የቶሚ አስክሬን ቆሞ ወደ ቤት እየሄድን ነው ሲል ያያል። ነገር ግን ወዲያውኑም ይጠፋል። ምሽት ላይም ማይክ ከአለቃው ጋር ለመገናኘት መሞከሩን ይቀጥላል። የቶሚ ቅዠትም ደግሞ በሐሳብ እንዲያየው ያደርገዋል። በዚያን ጊዜም ስልኩ ይጮሃል እና ማይክ ከአባቱ ጥሪ መሆኑን ያያል። ስለዚህም ቶሚ እውነት አይደለም ብሎ እንዲያስብ ያደርገዋል። ማይክ ይበሳጭና ገፍቶ ያረቀዋል። ስለዚህም ቶሚ በውስጡ ያለው መንፈስ ስላልሰራ ይህ እየሆነ መሆኑን ያስታውሳል። ነገር ግን ቶሚ እንዳልሆነ ያረጋግጥለታል። ወደ ኋላ የሚያስብና ማይክ ጄኒን እንዲያገባት እየጠየቃት፣ ነገር ግን እሷ በመጀመሪያ ራስህን ማዳን አለብህ በሚል ፈቃደኛ እንዳልሆነች ያሳያል። በዛኑ ጊዜ ማይክ ሊተኛ ሲል ወዲያውኑ የዱር ውሾች እንደገና ይመጣሉ። ፈንጂውንም ያነቃንቁና ሲፈነዳ ከፍንዳታው ይርቃሉ፣ ግን ሊሄዱ አልቻሉም። ማይክ በጨለማ ወደፊትም ይተኩሳል። ነገር ግን ቶሚ እንዲጠነቀቅ ሲነግረው ይታያል። በድንገት አንዱ ውሻ ከጎኑ ቀርቦ ክንዱን ይነክሰዋል እና ማይክ ይተኩስበታል። ከዚያም ቶሚ አዛዡ የጠቀሰውን ቴክኒክ እንዲሞክር ያሳምነዋል። በዚህም ማይክ በአሸዋ ውስጥ መቆፈር ይጀምራል። እንዳለመታደል ሆኖ ውሾቹ ለማጥቃት ይዘሉበትና ቁፋሮን ሳይጨርስ ማይክን ገፍ ያርቁታል። ይህም ፈንጂው እንዲፈነዳና እንዲጎዳው ያደርጋል። ሲወድቅም ማይክ ብልጭ ሲል ፍንዳታው ቅዠት እንደነበር ይገነዘባል። ግን ውሾቹ በእርግጥም እያጠቁት ናቸው። ለመትረፍ ቆርጦ ቢላዋውን ይይዝና አንድ በአንድ መግደል ይጀምራል። በዚህም ሂደት በርካታ ቦታ ነክሰውት ያቆስሉታል። በዛኑ ወቅትም በእልህ በእጅ ያጠቃቸዋል። ጠዋት ላይም ሁሉም ውሾች ይሞታሉ እና ማይክ ይተርፋል። በዚያን ጊዜም ሬዲዮን በመጨረሻ ይሰራል እና የባህር ኃይሉ ጥቃት ስለደረሰበት መዘግየቱን በ17 ሰዓታት ውስጥ እንደሚያነሱት ይናገራል። የመትረፍ ዕድሉ ዝቅተኛ መሆኑን እያወቀ ወዲያውኑ ጄንን ያያታል። እሱም በፊቱ እያየ ይቅርታ መጠየቅ ይጀምራል። ጄኒ ምላሽ ከመስጠቷ በፊት ማይክ በመጨረሻ ይደክማል። ነገር ግን በርበሩ በጊዜ ደርሶ እግሩን ይይዘዋል። ሰውየውን በማይክ ቁስሎች ላይ ቅባት ሲቀባ የመሬት ፈንጂ እግሩን እንዳያነቃንቀው ያስረዳል። ምክንያቱም አንድ እግሩ በዛ ምክንያት እንዳጣና አሁን ላይ እግሩ እንጨት እንደሆነ ይናገራል። በዛን ጊዜም ሆስፒታል ውስጥ በጣም እንደፈራ፣ ነገር ግን አንዲት ነርስ በቂ ርኅራኄ በማሳየቷ እንዲቀጥል እንደረዳችውና በመጨረሻም ሚስቱ እንደሆነች ይናገራል። ከዚያም በርበሩ ማይክ አንዳንድ መድኃኒት እንዲጠጣ ያደርገዋል። ይህም ህመሙን እንደሚያስታግስለት ግን ቅዠቶችን እንደሚያባብስ ያስጠነቅቀዋል። ማይክም ስለ ትንሿ ልጅ ይጠይቃል። ነገር ግን በርበሩ የውሃ ጠርሙሱን ያመጣለት እሱ እንደሆነ ይገልጻል። አሁን 3 ወንዶች ልጆች ብቻ እንዳሉት፣ ምክንያቱም ፈንጂው እግሩን በወሰደበት ጊዜ አንድ ሴት ልጁ እንደሞተች ይናገራል። አብረው ፈንጂዎቹን ይሰበስባሉ። ነገር ግን ተዋጊዎች ይሸጡ ስለነበር ልጅቷን ፈንጂዎቹን በአሮጌ ጣሳዎች በመተካት እንደሚሸጣቸው ያብራራለታል። በርበሩ እና ማይክ እድለኛ እንዳልሆነ ያስባል። ነገር ግን ወደፊት መኖሩን ከሱ ስለተማረ እድለኛ ነው። ከዚያም በኋላ ሰውየው ይሄዳል እና ማይክም ሴት ልጁን ከጎኑ ስትራመድ ያያታል። በድንገት መድኃኒቱ ይሰራል እና ማይክ የልጅነት ቤቱ ግድግዳዎች ከመሬት ሲወጡ ይመለከታል። በሩን ሲከፍት የልጅነት ራሱ አባቱ እናቱ ላይ በጣም አመፀኛ ሆኖ ሲመለከት ያያል። አባቱም ሲያየው ሰው መሆንን እንደሚያስተምር ነግሮት በቦክስ ይመታዋል። መምታቱን ማይክን ለአፍታ ወደ እውነታው ቢመልሰውም ቅዠቱን በፍጥነት ይቀጥላል። ከጄኒ ጋር የነበረውን ደስተኛ ህይወት ያያል። ነገር ግን ክሊክ የሚል ድምፅ በእናቱ ሆስፒታል አልጋ ላይ ባለው ትዝታ ይቋረጣል። ማይክ በፍርሃት ቤቱን ጥሎ ወጥቶ እናቱን ከአባቱ ጋር ስቶ ስለነበር ይህም ሆስፒታል እንድትገባ አድርጓታል። ሌላ ትዝታ ማይክና ቶሚን ቡና ቤት ውስጥ 2 ወንዶች አስተናጋጅ ሲያዋርዱ ያያል። እሷም ጄኒ ነበረች። ተናዶ ማይክ ሊከላከላት ይሄድና በውስጡ ባለው የታፈነ ቁጣ ወንዶቹ መደብደብ ይጀምራል። ቅዠቱ እንደገና ይደበላለቅና አባቱን እንደገና ዚመታው ይመጣል። ማይክን አእምሮ በበረሃውና በእናቱ ሆስፒታል ውስጥ ስትሞት ባለው ትዝታ መካከል ይለወጣል። ይህም እስከዛሬ ድረስ የጥፋተኝነት ስሜት እንዲሰማው ያደርጋል። በመጨረሻም ቶሚ በራሱ ራዕይ የባህር ኃይሎች እየመጡ መሆኑን ሲያስጠነቅቀው ከግዠቱ እንዲወጣ ያደርገዋል። በራዲዮ ውስጥም ድምፅ እነሱን ለማግኘት እየተሞከረ ነው፣
ነገር ግን የማይክ የደረቀ ጉሮሮ መናገር አይችልም። እጁንም በማውለብለብ ቢሞክርም በጣም ርቆ ስለነበር ሊታይ አልቻለም። ከዚያም ቶሚ የጭስ ቦምቡን ያስታውሰዋል እና ማይክም ሊይዘው ሲል በድንገት በአሸዋ ክምር ውስጥ በተደበቀ ጠላት ተተኩሶ ይመታል። ጄኒን እንደ ማበረታቻ አድርጎ ሳይ የደም መፍሰስ ያለበትን ማይክ ጎንበስ ብሎ የጭስ ቦምቡን ይይዛል። ነገር ግን ሊያነቃው ሲል ጠላት እንደገና ተኩሶ እንዲጥለው ያደርገዋል። ከጄኒ ጋር የነበረው ክርክርና መለያየቱ ትዝታዎችን አእምሮውን ሲሞሉ ማይክ መልሶ ይተኩሳል። ጥይቱ እስኪያልቅ ድረስ ብዙ ጠላቶችን ይመታል። አባቱ እንደገና ይታያል እና ማይክ እናቱን እንድትለቀው እንደነገረችው ያስታውሰዋል። ግራ በመጋባትና በመደናገጥ ማይክ ሽጉጡን ወደ አባቱ ያነጣጥራል። እሱም እንዲተኩስ ያበረታተዋል። ሆኖም ግን ስለ ጄኒ እና ስለ ቡና ቤቱ ፍጥጫ በኋላ እንዴት ቀጠሮ እንደጠየቃት ያስባል። ስለዚህም ለእሷ ሲል ጥሩ ለመሆንና ላለመተኮስ ይወስናል። አባቱ ሲያቅፈው በተመሳሳይ ጊዜ ጄኒ ስታቅፈው ያስታውሳል። ይህም በመጨረሻ ተስፋ እንዳይቆርጥ እንዲሄድ ይረዳዋል። ብዙም አይቆይም እና ቦምቡን በበቂ ሁኔታ በቅርብ አለመሆኑን ይረዳል። ማይክ በበርበሩ ቃላት እያስታወሰ እና በጥንቃቄ ከፈንጂው ይርቃል፣ ግን ምንም አይከሰትም። ደንግጦ ፈንጂውን ሲቆፍር ከልጅቷ ጣሳዎች ውስጥ አንዱን ያገኛል። በጣሳው ውስጥም የአሻንጉሊት ወታደሮችን ያገኛል። ማይክ በእፎይታ ይስቃል እና በመጨረሻ ምልክት አንስቶ ያሳያል። ይህም የባህር ኃይሎቹ እንዲያገኙት እና እንዲያድኑት ያደርጋል። ከተወሰነ ጊዜ በኋላም ከሞት የዳነው ማይክ ወደ ዩኤስ ተመልሶ ጄኒን ያገኛል። ለእሷም የተሻለ ህይወት ለመጀመር ዝግጁ ይሆናል።